ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። እንግዲህ እኛ ጉፋን ሳምንት በሳምንት ነው። ዛሬም ያው ጉፋን ይዞ ቃላችንን ይዞናል። እንግዲህ ያው ለቴክኒክ ችግር ከልብ ይቅርታ እንጠይቃለን። እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ዛሬ እስኪ የሚታየን ጆሮ ለማስበሳት ብዬ ግማሹም ገና ናት እንዴት አሁን ላይ ታስበሻታለሽ እንዴ ምናምን ሲል፣ አንዳንዱ ደግሞ ያው አረብ ሀገር ላይ አይታችሁ የለ ወደው አይደል እዛው ከሆስፒታል የሚያስወጓቸው፣ በቃ በህፃነታቸው አይደል የሚያስበሷቸው። ከዛ ያው እኔም የዛ ነገር ስላለብኝ ያው እንደምንም እንደው 6 ወር 7 ወር መቆየት አለባት ብዬ በራሴ ኬዝ ሄድን። እንግዲህ እንደዚህ አዘል አድርጋት የምትሄደው እህቴ ነች እና ታናሽ እህቴ ነች። እሷ አዘል አድርጋት ሄድን። የምር በጣም ነበር የሚያስጨንቀው። ሄዳለሁ ብዬ አላሰብኩም ነበር እኔ ያው እንደዚሁ ለታናሽ እህቴና ለጓደኛዬ ሄዳ ነበር እንደዚህ ያስበሷታል ብዬ ያሰብኩት። ከዛ ደግሞ ፈራሁኝ። ስታለቅስ ወደ እኔ ስጥግት ማድረግ ፈለግኩኝ። ያው እናት አይደላችሁ። ያው ትንሽ ተንጫረች፣ ምንም አልመሰላትም። የመጀመሪያው ትንሽ ጨረር ብላ፣ ከዛ የሁለተኛው ደገም ሲያደርጋት ትንሽ ተንጫረረች። ከዛ በቃ በዛው አባበልናት፣ ዝም አለች። እኔ በዚህ ልክ አላሰብኩትም። የሚያማት ወዳው ተወግታው ራሱ ወዳው ተበስታ ራሱ ይሄ ወዳው ሲበሱ የሚያደርጉት አለ አይደል? ልክ እንደ አረብ ሀገሩ እንደዛ አድርጎላታል። ጉትቻ ግን በቃ መጥቶ የሚያበጥ የሚቀላ ምናምን ነበር የመሰለኝ። ምንም አልመሰላት። እሷም ትተኛበታለች። ትንሽ ከታች ሹል ናትና ተወጋታለች እያልኩኝ አስተካክላታለሁ። በእንቅልፍ ሰዓቷ እንዲህ በጭንቅላቷ አረጋታለሁ። ግን እሷ ወደ ቀኝም ወደ ግራም ዝውር ትላለች። ብቻ ደስ ይል ነበረ። ያው ጭንቀት ወስዳት በጣም ነበር የጨነቀኝ። በጣም ይዤ ስመጣ ደግሞ ደስ አለኝ። እሷ ደግሞ በቃ ምንም አልመስላት። ለካስ አያምም መሰለኝ። ያው አያምም ብሎኛል። በእርግጥ እሱ ማሳምኖኛል። አያምም ብሎኛል። እህቶችንም ስጠይቃቸው አያምም እኮ አስወጊያት ምናምን። አንዳንዱ ደግሞ እንደ አመስ ሳይሆናት አመት ከምናምን ሳይሆናት ምናምን ብለው ሲልም ብቻ በጣም ነው የሚያስፈራውና የሚያስጨንቀው። ከዛ በቃ አሁን ሳዱላ መሰለች እላችኋለሁኝ። ጆሮዋን ተበስታ በቃ አሁን ቆንጅዬ ልጅ ሆናለች እላችኋለሁ። ያው በዚህ ሁኔታ እየተመለስን ነበረ። ያው ሀይቃችን ደግሞ አልፎ አልፎ እንዲሁ እንትን እያለ ነው፣ እየተሰራ ነው። እንግዲህ ያው መናኸሪያ አካባቢ ያልቀረጽኩላችሁ በጣም ሰው ስለነበረ ልጅ ይዘን ስለነበረ ለመቅረጽ አልተመቸኝም እንጂ መናኸሪያ አካባቢ እየተሰራ ምናምን ትንሽ እያማረበት ይመስላል። እስኪ በዚሁ እንግዲህ የምትቀጥል አላህ ያድርጋት፣ የምትለወጥ አላህ ያድርጋት። እንደማንኛውም ከተማ ተለውጣ ብናያት ለነዋሪውም ለእይታም የምታምር ትሆናለች። ስትኖሩባትም ብዙም አትጠፈሹም፣ እሪ አትሉም እና ቶሎ የመለመድ ሁኔታ ይኖራል። ትለምዳላችሁ እንጂ ሀይቅን ለመልመድ ጊዜ ይፈጅባችኋል። የሚገርማችሁና ያው አሁን እስኪ እየተሰራ ነው ያለበት ሁኔታ እንግዲህ አላህ ያሳምረው ነው የሚባለው። እና ይሄን ይመስል ነበረ የዛሬው ቪዲዮአችን። ወጣላት በቃ ትልቅ ሆና ነይ በሀጋ ምሾ ተወጊ ነይ በምናምን